ብዙ ጎሎችን ተመልክታችሁ ይሆናል፣ ግን እነዚህን የስበትን ኃይል ያስናቁ የቴስታ ጎሎችን በእርግጠኝነት አልተመለከታችሁም። ታዲያ እነዚህ 10 ቦምብ የቴስታ ጎሎችን ለመመስከር ዝግጁ ናችሁ? ሁሉም የራሳቸው የሆነ ልዩ የሚያደርጋቸው ነገር አለ። ግን 10ኛው ከቴክኒክ ከብቃት ወይም ከችሎታ ጋር ምንም ግንኙነት የለው፣ የአጋጣሚ ጉዳይ ነው። የዚህም የቴስታ ጎል ባለቤት በተለምዶ ቼቻሪቶ ተብሎ የሚጠራው ተጫዋች ነው። በወቅቱ ስመጥር ወደሆነ ወደ ማንቸስተር ዩናይትድ የተዘዋወረ ሲሆን በኦገስት ወር 2010 ማለትም ለክለቡ በፈረመ በአንድ ወር ውስጥ ይህን የጀርባ የቴስታ ጎል አስገብቶ ማንነቱን አስመስክሮ ነበር። Better crossing angle, deep as well, headed back across goal and nodded in, nods it home. And United have soaked up the በዚህ ጎል ብቻ አላበቃም። ከሁለት ወር በኋላ ይህን አስቂኝ ግን በወቅቱ ተጽዕኖ የነበረውን ጎል ማስቆጠር ችሏል። Hernandez is getting in there, back post, Hernandez scores on his United debut. ነገሮች እንደጠበቀው ባይሄዱም በዚህም ሆነ በዛ ዓላማውን አሳክቷል። ምንም እንኳን አስቂኝ ቢሆን የሚቀጥለውን ጎል ግን የሚገዳደረው አይመስለኝም። እስኪ እንመልከተው። በነገራችን ላይ እያንዳንዱን ጎል ከ10 ኮመንት ላይ ሬት ማድረጋችሁን አትርሱ። ዲአንድሬ በራሱ ሜዳ ላይ ጎል ሳያስቆጥር 12 ወራት ቢያልፉም ይህ ጎል ለመመለሱ ማስረጃ ነበር። ምንም እንኳን በዳኞች ጥርጣሬ ቫር እንዲታይ ታዞ ጎሉን ማክበር ባይችልም የጎሉ ታላቅነት ግን እንዳለ ነው። ተከላካይ ሆኖ ይህን የመሰለ ጎል ማስቆጠሩ አንድ ገራሚ ነገር ቢሆንም የጨዋታው ሰው ብለው ክብሩን ለሱ መስጠታቸው ተገቢ ነው። አሁንም ቢሆን ግን ይህ ጎል አንድን ክለብ ከማጥ ካተረፈው ጎል አንጻር ምንም ነው። ድሮግባ በህይወቱ በጭራሽ ከማይረሳቸው ክስተቶች መካከል ይህ የቴስታ ጎል አንዱ ነው። በወቅቱ ለ8 ዓመት በቆየበት በቼልሲ ለሁለተኛ ጊዜ ከመመለሱ በፊት የሚጫወተው የመጨረሻው ጨዋታ ነው። በዛ ላይ የሻምፒዮንስ ሊግ የፍጻሜ ጨዋታ ነው። በመጨረሻው ደቂቃ ባየር ሙኒኮች ጎል ሲያስቆጥሩ ነገሮች ለቼልሲ ያበቁ ይመስል ነበር። ነገር ግን ድሮግባ ኛው ደቂቃ የተወነጨፈው ይህ የቴስታ ግብ ሁለቱ ክለቦችን አቻ በማድረግ ወደ ፔናልቲ ምት መራ። በዚህም ቼልሲ በፔናልቲ ምቱ እድል በማግኘታቸው 4-3 በሆነ ውጤት የመጀመሪያቸውን የሻምፒዮንስ ሊግ ዋንጫ ማንሳት ቻሉ። ይህ ለድሮግባ የ8 ዓመት ቆይታ ጥሩ መቋጫ ነበር። ታዲያ ይህ ጎል ላይክ አይገባውም? ግን ስለ ገራሚ የቴስታ ጎሎች እያወራን ስለዚህ ግብ ጠባቂ ሳናወራ ማለፍ አንችልም። እስኪ 4 ዓመት ወደ ኋላ ልመልሳችሁ። ያኔ ማንም የእግር ኳስ አድናቂ ያልጠበቀው ነገር ነበር የተፈጠረው። ምንም እንኳን በወቅቱ በወረርሽኙ ምክንያት ደጋፊዎች በቤታቸው ሆነው ይህን የመሰለውን ጎል በአካል መመልከት ባይችሉም በቤታቸው ግን ራሳቸውን እስኪስቱ ድረስ እንደጮሁ እርግጠኛ ነኝ። ሊቨርፑል ከዌስት ብሮም ጋር የሚያደርገው ወሳኝ ጨዋታ ነበር። ምክንያቱም ለሻምፒዮንስ ሊግ ብቁ ለመሆን በፕሪሚየር ሊጉ 4ኛ ሆነው መጨረስ ያስፈልጋቸው ነበር። በጨዋታውም ማኔ፣ ፌርሜኖ የመሳሰሉ ተጫዋቾች ጎል ለማስቆጠር ቢሞክሩም አልተሳካም እና በጥቅሉ ሲታይ ጨዋታው ተስፋ አስቆራጭ ነበር። ለካስ ሁሉም ለበጎ ነው። የገባበት ሰዓት፣ ያስገባው ግለሰብ፣ የገባበት መንገድ ይህን ጎል ታላቅ ያደርገዋል። ግን አሁን ማብራሪያ ስላጣሁለት ጎል እናውራ። ይህ ጎል ለምን እንዳልተወራለት ራሱ አላውቅም። በዚህ የሻምፒዮንስ ሊግ ጨዋታ ላይ የገባው በእርግጠኝነት እግር ኳስ ከታዩ ግራም ያጋቡ ጎሎች መካከል አንዱ ነው። አዎ ራፊኒያ ከሳጥኑ ውጪ በጭንቅላቱ ጎል ሲያስቆጥር ነው የተመለከታችሁት። ከረፍት በፊት 3 ጎል ገብቶባቸው ባርሴሎናዎች 3-1 በሆነ ውጤት በቤኔፊካ የተመሩ ነበር። ግን ከረፍት በኋላ ራፊኒያ ምን ተነግሮት እንደመጣ አይታወቅም። ይህን የመሰለውን የባርሳ መመለስ የሚያበስር ጎል አስቆጠረ። የቴስታ ግብ ይባል አይባል አላቅም፣ ግን እናንተ ምን ትላላችሁ? ይቆጠራል? መቼስ የት መመለስ እንዳለባችሁ አይነገራችሁም። አሁን ግን ወደ ሪከርድ ሰባሪዎቹ ጎሎች እንሂድ። ወደ እነሱም ፊታችንን ስናዞር ከዚህ ጎል መጀመራችን ተገቢ ነው። ከግማሽ ሜዳ አቋርጦ ስለገባው ጎል ነው የምናወራው። ጎሉ ውብ ብቻ አይደለም፣ ሪከርዶቹ በሙሉ ስብርብር ነው ያደረገው። ጎል የመጣው ይህን የመሰለውን ጎል ያስቆጥራሉ ብላችሁ ከማገምቱት ሊግ ነው። ብዙ አላጓጓችሁ፣ ተመልክተን እንመለስ። 58
2.13 ሜትር የተጓዘ ኳስ እኮ ነው። ታይቶ የማይታወቅ ነው። ጆን በዚህ መልኩ በእግር ኳስ ከርቀት ከገቡ ጎሎች መካከል ለመስበር የሚያዳግተውን ጎል በመያዝ አንደኝነቱን አስከብረዋል። ከዛ በኋላ ጫማውን ቢሰቅል እንኳን የሚቆጩ አይመስለኝም። ቀጣዩ ጎል ግን የተከሰተው ከስንት አንዴ ከሚከሰቱ ገጠመኞች ውስጥ ባንዱ ነው። ዩናይትድ ከባርሳ ጋር ወይም ክርስቲያኖ ሮናልዶ ከላዮኔል ሜሲ ጋር ያደረጉት ታሪካዊ ጨዋታ ነው። 44 ሚሊዮን ሰው በቀጥታ የተከታተለው ከፍተኛ ውድድር የታየበት መቼም ቢሆን የማይደገም ገራሚ ጨዋታ ነው። ሁለቱ ጎቶች የተገናኙበት የመጀመሪያ ጨዋታ እንደመሆኑ መጠን ገራሚ እንቅስቃሴ መጠበቅ ተገቢ ነው። ምንም እንኳን ከዩናይትድ የእብደት ጎል ባይታይም ምክንያቱም ምንም ስላላስገቡ፣ ከባርሳ ግን በሁለተኛው አጋማሽ ይህን የመሰለ ጎል ታይቷል። ሜትር ከ69 ከሆነ ተጫዋች እንዲህ አይነት ጎል መጠበቅ አይቻልም። የሜሲ ጫማ መውለቅ ደግሞ ነገሮችን ይበልጥ አስቂኝ ያደርጋቸዋል። ግን ክርስቲያኖ ከዛ በኋላ ወደ ማድሪድ በመዘዋወር በዛ ቀን ያዋረዱትን ቡድኑን ሪካርድ በሰበረ ቴስታ ተበቅሏቸዋል። በዛ ቀን ክርስቲያኖ ለምንም ነገር ግድ እንደማይሰጠው ነው ያሳየው። አጋጣሚውን ካገኘ በማንም ላይ ምንም ያደርጋል። በ2011 በማድሪድ ሳለ ያደረገውም ይህንኑ ነው። 2.93 ሜትር የትም ያልተነካ ሪከርድ ነው። ይህን ሪከርድ ለማሸነፍ የሚመጣ ማንኛውም ተጫዋች እግር ኳስን ትቶ ቅርጫት ኳስን መጀመር ሳይሻሉ አይቀርም። እስኪ አሁን በትክክለኛው ጊዜ ስለገባው የቴስታ ጎል እናውራ። ከሪከርድም ባለፈ የአንድን ክለብ የሲዝን ልፋት በጥቂት ሰከንዶች ስለማትረፍ ነው የምናወራው። ተጫዋቾችን መጉዳት ብቻ የሚያስደስተው ራሞስ ይህን የመሰለውን ጎል ያስቆጥራል ብሎ ማን ያስባል? እንግዲህ 92ኛው ደቂቃ ነው። የማድሪድ ዋንጫውን የማንሳት ተስፋ ደብዝዟል። አትሌቲኮ አሸናፊነታቸውን አምነው ተቀብለዋል። ግን በሜዳው ላይ ከማድሪድ ጋር የተጫወቱ እንደሆነ የዘነጉ ይመስላል። ምክንያቱም ይህ ቡድን ማንኛውንም አጋጣሚ ሊጠቀም ይችላል። ብቻ ዋው! ከዚህ የቴስታ ግብ በኋላ ማድሪድ ሁለተኛ ቻንስ ያገኙ ሲሆን ያገኙትን እድል በመጠቀም 3 ጎሎችን በማስገባት 10ኛውን የሻምፒዮንስ ሊግ ዋንጫቸውን አነሱ። የሰርጂዮ ራሞስ ጎል በትክክለኛ ሰዓት መግባቱ ጎሉን ልዩ ቢያደርገውም የቀጣዩ ግን የገባው ራሱ ልዩ በሆነ መልኩ ነው። በዓለም ዋንጫ ከታዩ ታላቅ ጎሎች መካከል አንዱን ልናይ ነው። በወቅቱ ኒዘርላንድ ውጥረት ውስጥ ነበሩ፣ ምክንያቱም 1-0 እየተመሩ ነው። ግን ቫን ፐርሲ ይህን ጎል ሳያስገባ እረፍት ማድረግ የፈለገ አይመስልም። በረራው የሚገርም ነው። በቃ ውብ የሆነ ጎል ነው። ከአገባቡ ብትሉ፣ ከምቱ፣ ከገባበት ሰዓት ብቻ ሁሉ ነገሩ ገራሚ ሆነና በብዙዎችም ዘንድ እስካሁን ከታዩት የቴስታ ጎሎች ታላቅ እንደሆነ የተመሰከረለት ጎል ነው። ግን ታላቅ መሆናቸው የተመሰከረላቸው ተጫዋቾች ልጆቻቸው የት ደረሱ? ሜሲ፣ ሮናልዶ፣ ኔይማር፣ ቤክሃም ልጆቻቸው የት ደረጃ ላይ